ሰላም ሰላም ውድ ቻናሌ ቤተሰቦች በዛሬ ቪዲዮ ይዤላችሁ የቀረብኩት ብርጭቆ ወይም መስታወት ከምንና እንዴት ይሰራል የሚለውን ርዕስ ነው ይዤላችሁ የመጣሁት። ብርጭቆ ወይም መስታወት በእለት ከእለት የኑሮ ዘይቤያችን በቀጥታም ይሁን በተዘዋዋሪ ብርጭቆ ወይም መስታወት እንጠቀማለን። ለምሳሌ የምትጠቀሙበት ስልክ ስክሪኑ ግላስ ነው። መነጽራችን፣ መስኮታችን፣ በሮቻችን እንዲሁም የመኪናችን መስኮቶች፣ የፊት ለፊት መስኮቶች፣ ህንጻዎቻችን፣ አምፖሎቻችን፣ ውሃ ምንጠጣበት ኮዳ ሳይቀር በብርጭቆ ነው የሚሰራው ወይም በመስታወት እና የተለያዩ መገልገያ ቁሳቁሶች የሚሰሩት ከብርጭቆ ወይም ከመስታወት ነው። ግን እንዴት እንደሚሰራ ታውቃላችሁ? በዛሬ ቪዲዮ ይዤላችሁ ቀርባለሁ። ሰብስክራይብ በማድረግ ቪዲዮ እንድትጀምሩትና እስከመጨረሻው አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ብርጭቆ ወይም መስታወት የሚሰራው ከአሸዋ ነው። ልዩ ስሙ ሲሊካ የሚባል አሸዋ ሲሆን ይህ የአሸዋ አይነት በውስጡ ከፍተኛ መጠን ያለው ሲሊከን ዳይኦክሳይድ ይገኛል። ብርጭቆ ወይም መስታወት አምራች ፋብሪካዎች አንዳንድ አስፈላጊ ንጥረ ነገሮችን ጨምሮባቸዋል። ለምሳሌ ሶዳ አሽ ወይም ሶዲየም ካርቦኔት እና ካልሲየም ካርቦኔት ወይም ላይምስቶንን ይጨምሩባቸዋል። ሶዲየም ካርቦኔት ወይም ሶዳ አሽ የሚጠቅመው የሲሊካን የመቅለጥ አቅም ወይም ሜልቲንግ ፖይንት ዝቅ እንዲል ያደርገዋል። ማለትም ሲሊካ በ2300 ዲግሪ ሴንቲግሬድ የሙቀት መጠን የሚቀልጥ ሲሆን ነገር ግን ሶዳ አሽ ሲገባበት ወደ 1700 ዲግሪ ሴንቲግሬድ ዝቅ ያደርገዋል። ላይምስቶን ይህ ደግሞ የብርጭቆ ወይም መስታወቱን ከውሃ ጋር እንዳይዋሃድ ያደርገዋል። ብርጭቆ ወይም መስታወትን ለመስራት መሰረታዊ ግብአቶች ናቸው። ነገር ግን እንደየብርጭቆ ወይም መስታወቱ አይነት የምንጠቀማቸው አንዳንድ ግብአቶች አሉ። ለምሳሌ ቦሮን፣ ሊድ፣ ሜታሊክ ኦክሳይድ። እነዚህ ደግሞ የብርጭቆ ወይም የመስታወቱን ቀለም፣ ጥንካሬ፣ የሙቀትና ቅዝቃዜ መቋቋም አቅምና አይነቱን ለመቀየር እንጠቀማቸዋለን። ጥንቃቄ ተመዝነውና ተደባልቀው ወደ ሙቀት ክፍል ይሄዳሉ። ሙቀቱ በ1700 ዲግሪ ሴንቲግሬድ ወይም በ3100 ዲግሪ ፋራናይት። ይህ ሙቀት ግብአቶቹን ወደ ቀለጠ ፈሳሽነት ይቀይረዋል። ፈሳሽ ሲባል ይህን ወደ መሰለ ነገር ነው የሚቀይረው። ይህ ብርጭቆ ወይም መስታወት ባህሪ ጥንካሬንና ሁለገብ እንዲሆን አድርጎታል። የቀለጠው ብርጭቆ ወይም መስታወት ዝግጁ ከሆነ በኋላ ወደ ቅርጽ ማውጫው ማሽን ይገባል። ይህ ስፕሬሲንግ ቴክኒክ ይባላል። ለምሳሌ ለመስታወት ከሆነ ደግሞ ፍሎቲንግ ቴክኒክ ነው የምንጠቀመው። ፍሎቲንግ ማለት ማንሳፈፍ ወይም መጠፍጠፍ እንደማለት ነው። ሌላው ደግሞ ብሎዊንግ ቴክኒክ የሚባልም አለ። በአጠቃላይ መስታወት ጥርት ያለ ንጹህ፣ ርካሽና በቀላሉ ከኬሚካል የማይዋሃድ ጠንካራና ዘርፈ ብዙ ጠቀሜታ ያለው ነው።